ይኸውልህ ብዙ ወሬ አላበዛብህም ግን አቻ የሆነው በምክንያት ሊሆን ይችላል። እንደዚህ አይነት አቻ ወሳኝነት ሊኖረው ይችላል። አቻ የሆነው ዶኩ አቻ የሆነው በምክንያት ሊሆን ይችላል። እሺ ችግር የለውም እኮ 3-2 እያሰብን ነበር እኮ ግን አቻ የሆነው በምክንያት ሊሆን ይችላል። የዩናይትድ ደጋፊ ነኝ፣ የሲቲ ደጋፊ ነኝ። ሲቲ ነጥብ በጣለው ነው የመቃጠለው። ምን ቤት ነኝ? ይሄን የመሰለው ወርቃማ ድል እንዴት አሳልፋችሁ ትሰጣላችሁ? በመድኃኒዓለም ስም ዋንጫው የሚወሰነው እኮ በቃ አሁን በአርሰናል እጅ ነው። አለቀ። አርሰናል ነው ወሳኙ ዋንጫው። ሆነም ቀረም አንድ የመጨረሻ ተስፋ አለን። አንድ የመጨረሻ ቋጠሮ ጥሪ አለን። ቶተንሃም ማሸነፉን ተከትሎ ዌስትሃም ላለመውረድ ግዴታ ማሸነፍ አለበት። ቀጣይ አርሰናል ከዌስትሃም ነው። ማን? ዌስትሃም። ለአራዳ ልጅ ያርግለት ይባላል። ለዚህም ተጫዋች ደግሞ አቦ ጥፍጥፍጥፍ ያርግለት። የአራዳ ልጆች ዴቪድ ራያ ለተከታታይ 3ኛ ጊዜ የወርቅ ጓንቱን ቅልጥም አድርጎታል። ዛሬ እንግዲህ ዶናሩማ ጎል ማስቆጠሩን ተከትሎ ማለት ነው ክሊንሺቱ ሲጨምር አርሰናል ተከላካይ በመድፍ ካልሆነ ነገ 21 መድፍ ይተኮሳል ተብሏል። እንደውም አርሰናል የዛሬውን ድል አስመልክቶ አለ 22ኛው ሁሉ እንዲተኮስ ፍቃድ ጠይቋል። የኢትዮጵያን መንግስት የአራዳ ልጆች ማለት ነው። ለማንኛውም ዴቪድ ራያ እየቀለጣጠመው ነው ማለት ይሄንን የወርቅ ጓንት ሲያንስበት ነው። በረኛው ሲጀምር ኤአይ ነው የሚባል በረኛ እኮ ኳሱ ገብቷል ብለው እየጨፈሩ እሱ ለራይስ አቀብሏል። ለማንኛውም ሐሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ አይረሳ። ይመቻችሁ። ባይደው ልክ እንደነዚህ ተጫዋቾች ማለት ነው የተናደደ ሰው ማን እንደሆነ ታውቃላችሁ? የዩናይትድ ደጋፊ፣ የቼልሲ ደጋፊ፣ የሲቲ ደጋፊ፣ ከዛ የሊቨርፑል ደጋፊ እንዳለ አርሰናልን የሚጠሉ ደጋፊዎች በሙሉ በዚህ ሰዓት ልክ እንደነዚህ ተጫዋቾች ናቸው ፊታቸው ማለት ነው። ስለዚህ ይህ ዓመት ሲያልቅ ማለት ነው ሁላችንም ይሄንን ኮዳ ፊታቸው ላይ ነው የምንወረወርባቸው። በቃ አለቀ። ከዚህ በኋላ ማለት ነው ሲቲ ምናምን ቦትለር ናችሁ። በቃ ተጠጋችሁ። ይኸው እናንተ እየመራችሁት ነበር እኮ አይደለም? 2 ሳምንት መምራት አትችሉ። በቃ ከኋላ መከተል ነው የምትችሉት፣ መምራት አትችሉም። በቃ ካልመራችሁ ዝም በሉ እንዴ። አሁን ከዚህ በኋላ ማለት ነው አርሰናል ለማንም አይመለስም ማለት ሁላችሁም እንችላለን። ሪፖስት እያደረጋችሁት ይሄንን ቪዲዮ ላኩላቸው ማለት ዝም ብላችሁ ሜንሽንም ማድረግ ትችላላችሁ። ንዴታችንና ከቀመር ወጠን ስለ ኳሱ ስናወራ ማንቸስተር ሲቲ ወደ መጨረሻ ያሳየው መጋደል በጣም የሚገርም ነበር። በጣም ክፍት የነበረበት ዋና ምክንያት ደግሞ ማንቸስተር ሲቲ አርሰናል ባለፈው ፉልሃም ላይ ያስቆጠረው ግብ ተጽዕኖ አድርጎበታል። ልጥ ጎል ለማስቆጠር አሁንም መጣር በደንብ ነበር ካውንተር ሲጠቃ የነበረው። አርፈው የመጡ አይመስሉም። በርናርዶ ሲልቫ ተዳክሞ ነበር መጨረሻ የገቡት ጎሎች የሱም ጥፋቶች ነበሩበት። ወድቆ ማርክ ገይ ምን አይነት ፓስ ነው የሰጠው? ዳናሩማ ራሱ ያ ፓስ ላይ መውጣት ነበረብህ፣ መቀበል ነበረብህ። ለምን ወደ ኋላ ይሸሸው? ተጨማሪ 2-3 ጎል ይቆጠርባችሁ ነበር። ያው የዳናሩማ ታይሚንግ ጸዴ ነበር። እንዲሁም እንጃይ የሚባለው ተጫዋች ስቷል፣ በጣም ስቷል፣ አባክኗል። ኳስ ልጁ ካሳየው ብቃት በላይ ያባከነው ይበልጣል ማለት ነው። ማንቸስተር ሲቲ አሁንም እቺ አንድ ነጥብ በጣም ዋጋ አላት። እኔ ተስፋ ቁረጡ አትቁረጡ ምናምን አለም። ከዚህ በኋላ ወደ ማሽቋለጥ ማሽቃበጥ የሚባል ነገር የለም። አታሽቃብጡልኝ ስላላችሁ ብትሸነፉ በደንብ ነበር ልዋጋ መመጣው ማለት ነው። ማንኛውም ግን ይሄ 1 ነጥብ ዋጋ አለው፣ በነገራችን ላይ በጣም ዋጋ አለው ማለት ነው። አሁንም አርሰናል ማንቸስተር ሲቲን በ5 ነጥብ ነው የሚርቀው ማለት ነው። 3 የፕሪሚየር ሊግ ጨዋታ ይቀርዋል አርሰናል። ከነዚህ ከ3 ጨዋታዎች በአንዱ አቻ የሚወጣ ከሆነ አሁንም ማንቸስተር ሲቲ የቀሩትን ማሸነፍ ከቻለ ዋንጫውን የመብላት እድል አለው፣ ጎሉን አስፍቶ የሚሄድ ከሆነ ማለት ነው። ሶ መጣል የሌለበትን ነጥብ ጥሏል ወይ? በደንብ መጣል የሌለበትን ነጥብ ነው የጣለው። ነገር ግን እቺ 1 ነጥብ በጣም ዋጋ አላት። ዶኩ
የጨፈረው ያለ ምክንያት አይደለም። በጣም ዋጋላት ዛሬ ዶኩ ማለት ነው። በኢየሱስ በጣም ጸዴ ነበር። ፈርስታፍ ከጎሎቹ ውጭ ራሱ ብትመዝኑ ፈርስታፍ ሌላ ነገር ነበር ሲያድ ያስደንቃችኋል። ድሪብሉ እየገደለ ነው የሚሄደው። የትኛውንም ጀግና ተጫዋች ጀርመን ከሆነ ቦታ አምጠው ፕሪሚየር ሊግ ላይ የዶኩን ያክል ድሪብል አያደርግ። በጣም ነው የሚችለው ማለት ነው። ለማንኛውም የሲቲ ደጋፊዎች አይዟችሁ፣ እንዲሁም ደግሞ የአርሰናል ደጋፊዎች እንኳን ደስ አላችሁ። በመሃል እንደኔ ቀመራችሁ ልጥጥ የተደረጋችሁ ደግሞ አይዟችሁ። ቴሌግራም ቻናላችንን መቀላቀል እንዳትረሱ። ጸዴ ትኬት ነው የምንለቀው። እንዲሁም ደግሞ ማለት ነው በጣም ነው የምንችለው። እግዚአብሔርን ይሄን የመሰለ ቀመር ተውት፣ ገብታችሁ ስታዩት ያለውን ነገር ትረዳላችሁ። ይመቻችሁ። ኤቨርተንም ዋንጫውን የማሳካት እድል አለው እንዴ? እኔ እኮ ግራ ተገለባበጠብኝ እኮ ጎበዝ። ምንም ሊገባኝ አልቻለም። እንዴት ነው የሚጫወቱት ኤቨርተኖች? ኤቨርተን ራሱ ነው። አርሰናል እኮ እንደዚህ አይጫወትም። አርሰናል ራሱ እንደዚህ አይጫወትም። ኤቨርተን ሳናቀው ወይ ለዋንጫ እየተጫወተ ነው ወይ አርሰናል ጉቦ ብሎ ቦነስ ነገር ሰጥቷል እንጂ ኤቨርተንማ በታምር እንደዚህ አያደርግም። አይ ሲቲ በቃ መቼስ ለአንተ ሲባል እስከ 40ኛ ሳምንት አንጫወት። አበቃ እንደምንም ተሽሎክልካ 1 ነጥብ ወስደሃል። ጸልይ እንግዲህ አርሰናል ከጣለ ለኔ አይመስለኝ። የአርሰናል ደጋፊ አሁን ሲቲ ጣለ ብለህ ለዌስትሃም እንደው መለቅለታለሁ ትላለህ፣ መተህ ታስፈራራኛለህ። አይ ሲቲ እኔ እኮ ዛሬ እንድታሸንፍ የፈለኩት እኮ ማለት ነው ተጠናክሮ እንዲገባ አርሰናል። አሁን ገና አርሰናል ከዌስትሃም ሳይጮት ከብሬንፎርድ ጮታለህ። ብሬንፎርድ ደግሞ ከለጠፈ በቃ ይለቁለታል ለዌስትሃም፣ በነጥብ ይራራቃል። በቃ ኧረ በመዳ ወይኔ እኔ አርሰናል አትለቁም። አይ እናንተ አትለቁም። እናንተ አሸንፋችሁ ታረጋግጣላችሁ ቶሎ እንጂ አትለቁም። እናንተ አትለቁም። የምር አትለቁም። አርሰናሎች ዛሬ የሲቲ ጨዋታ ላይ አንድ የላኩት ተጫዋች ነበረ። እሱም ማን ነው እንዳትሉኝ፣ ዛሬ ለማንቸስተር ሲቲዎች ቅዠት፣ ለአርሰናል ደጋፊዎች ደግሞ የደስታ ምንጭ የነበረው ከኋላ የምትመለከቱት ባሬ የተባለው ተጫዋች ነው። ይህ ተጫዋች ተቀይሮ ከገባ በኋላ እንግዲህ ማንቸስተር ሲቲዎች ሊቋቋሙት አልቻሉም። ከ1-0 መሪነት በጥቂት ደቂቃ ውስጥ ወደ 3-1 ተመሪነት ሲቀየሩ ከ3ቱ ግቦች 2ቱን ግቦች ያስቆጠረው ይህ ድንቅ ተጫዋች ታዲያ በአሁኑ ሰዓት በበርካታ የአርሰናል ደጋፊዎች ዘንድ አድናቆት እየተቸረው የሚገኙ ሲሆን በነገራችን ላይ ማንቸስተር ሲቲ ዛሬ ነጥብ መጣሉ ክፋቱ ገና ቀጣይ ከነ ቦርንማውዝ፣ አስቶን ቪላ የመሳሰሉ ቡድኖች ጋር ጨዋታ አለ። ታዲያ ማንቸስተር ሲቲ ካሁን በኋላ የፕሪሚየር ሊጉን ዋንጫ ለመብላት ማሸነፍ ብቻ በቂው አይደለም፣ አርሰናል ነጥብ እስኪጥል መጠበቅ ግዴታ ሆኗል ማለት ነው። በነገራችን ላይ የመድፈኞቹ ግብ ጠባቂ ዴቪድ ራያ ለ3ኛ ተከታታይ ዓመት የወርቅ ጓንቱን ማሸነፉን አረጋግጧል። ምክንያቱም ዛሬ ዶናሩማ ላይ ግብ መቆጠሩን ተከትሎ ማለት ነው። አርሰናል ግንቦት ወር ተስማምቶታል። ፉልሃምን 3-0 ሲያሸንፍ ሲቲ ደግሞ ዛሬ ነጥብ ጥሎለታል። ግንቦት ወር ለአርቴታና ለአርሰናሎች ይመቻቸዋል የሚባለው የምር ነው ማለት ይቻላል። አርሰናል ካሁን በኋላ ነጥብ ይጥላል ወይ? ከዌስትሃም ከበርንሌይ እና ከክሪስታል ፓላስ የአርሰናል ቀሪ ጨዋታዎች ናቸው። የፕሪሚየር ሊጉ ዋንጫ ወዴት የሚሄድ ይመስላችኋል? ሀሳብ አስተያየታችሁን፣ ግምታችሁን ኮመንት ላይ አስቀምጡልኝ። በየዕለቱ ወሳኝ ስፖርታዊ መረጃዎችን ለማግኘት ፎሎ ማድረግ አይረሳ። ይመቻል። ማንቸስተር ዩናይትዶች ለ19ኙ ክለብ ነው የሚደግፉት ከአርሰናል ውጭ ብሏል። እውነት ነው እኮ ከስሜት ቀድሞ እኮ ገለጽ ነው። ደርቢ ነው ኢትዮጵያ ውስጥ ደርቢ ስሜት ስላለ ናታን እኮ የሚለው እዚህ ኢትዮጵያ ውስጥ እኮ ነው። ትክክል ነው። ኢትዮጵያ ውስጥ የማንቸስተር ዩናይትድ ደጋፊዎች ከአርሰናል ውጭ ለ19ኙ ክለብ ነው የሚደግፉት ብሏል። አሁን ኳሱ ሊሻገር ነው። በተመሳሳይ ፔፕ ጋርዲዮላ ከጨዋታው በኋላ ይህንን አስተያየት ሰጥቷል። ከመሸነፍ አቻ መውጣት ይሻላል። ለማሸነፍ የተሻለን አድርገናል፣ ነገር ግን አልቻልም። አሁንም የዋንጫ ፉክክሩ አላበቃም። እስካላበቃ ድረስ ደግሞ እስከ መጨረሻዋ ደቂቃና እስከ መጨረሻዋ እንጥፍጣፊ ድረስ እንታገላለን። ለኤቨርተኖች ትልቅ ክብር አለኝ። ወደ ኤቨርተን ሜዳ መተመጮት በጣም ከባድ ነው። ላሳዩት ትግልና ትንቅንቅ እንኳን ደስ አላችሁ ለማለት እወዳለሁ። ጨዋታው ላይ በጣም ጥሩ እንቅስቃሴ አድርገናል። የተቻለንም ጨዋታውን ለማሸነፍ ሞክረናል፣ ነገር ግን አልተሳካም። ሆኖም አሁንም የዋንጫ ፉክክሩ እስካልተጠናቀቀ ድረስ የተቻለንን ከመስጠት አንቆጠብም በማለት ከጨዋታው በኋላ በጋዜጣዊ መግለጫው ላይ አስተያየቱን ሰጥቷል። እናንተስ ታዲያ ስለምሽቱ እብደት የተሞላበት የ3-3 የኤቨርተንና የማንቸስተር ሲቲ ጨዋታ እንደዚሁም ደግሞ ስለ ፔፕ ጋርዲዮላ አስተያየት ምን ትላላችሁ? በቀጣይስ ምን የሚፈጠር ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ አይነት ፈጣን እግር ኳሳዊ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። They will win Premier League, Pep. Do it, please. This is the end. አይነ ጠፍቶ ነው በሉኝ። አይነ ጠፍቶ ነው፣ አይነ ፈሶ ነው በሉኝ።
እንዴት አመሽ? እኔ ደህና ነኝ። ፔፓ ደራ በላ። ኧረ በስመ አብ እንደዚህ ይደረጋል። ወገን አበቃለን ወገን አበቃለን። ሀገሪቷ ተበጠበጠች። ወይኔ ያለቀልን። መድኃኒዓለምን ህሊና ከሌላችሁ አንስና ህሊና እዚህ ገደል ግቡ። ለአንተ 1 ነጥብ እኔ ምን አገባኝ? አቻ ያለቀው ለበጎ ነው ብዬ ነው። በቃ አርሰናልም ከበላይ ብለው ምን አባቱ ነው። ኤቨርተንም ዋንጫውን የማሳካት እድል አለው እንዴ? እኔ እኮ ግራ ተገለባበጠብኝ እኮ። ኤቨርተን ምንድን ያደረከው? ምን አገባህ? ኤቨርተን በማይመለከት ነው የሚያናደው፣ በጣም ነው የሚያናደው በእውነት። ኧረ ቋጠሯችን ኧረ ወይኔ ሲቲ በዚህ ሰዓት ነጥብ እንጥላለን። ይሄ ወይ እናሸንፋለን ወይ ሙተን እንቀራለን። እዚህ ሞተ አይደለም እንዴ? ሞተ እኮ ወላሂ ያዘው ሞተ። ምን ነው ሞተ? አላውቅም እንደነቀው አላውቅም። ሞተ በእርግጠኝነት። ምንድነው ሲቲዎች? ለነገሩ የኛ አካዳሚ አይደል ጉይ እኮ የዛሬው የቼልሲ ቫይረስ ተጋብቶበት ነው እንጂ እኮ እንደዚህ አልነበረም። ጉይ አንተ እግርህ እምብርት ነው እንዴ? ቆይ እንዴት ነው የምታቀብለው? እንዴት ነው ወደ በረኛ እንደዚህ ነው እንዴ? ወደ በረኛ እንዲህ ትሰጣለህ? እንዲህ እኮ ነው የሰጠው ኳሱ እንዲህ። እናቴ ትሙት። እኔ ደግሞ አንተ ደግሞ ምን ሆነ ነው ጉይ እባክህ እንዴ? በዚህ ሰዓት እንደዚህ አይነት ስህተት አንተ። እውነትም ሲቲ ግን ሮድሪ ከሌለው በጣም ነው የሚቸገረው። ኧረ በለው እንትና ጋርዲዮላ ጆስቲክ ይዞ ነው እንዴ እንትናን ሲያዙ የነበረው ዶኩን? ምንድነው በግራውም በቀኙም ጠቅላላ ምን አይነት ጎል ነው ያገባው? በቃ አንተዬ ከምር ሲቲ ጌም መሰለኝ እኔ ገና እንደተጀመረ ከመሃል ሜዳ ሄዶ ገባ። እንትና ሲያገባ ሃላንድ ሮቦት ነው አይደል? አይስትም። ማበቃሱ ካገኘ አይስትም። ኤቨርተን ሲጀምር ፊዚካል ጌም እንደሚጫወት እኮ ግልጽ ነው። ሰከንድ ሃፍ ላይ እየመራችሁ ካላችሁ እኮ ምን አለ ትንሽ ኮንትሮል ለማድረግ ትሞክሩ። ወጣችሁ እያጠቃችሁ ነው። እነሱ እኮ ሞመንተም ላይ እስኪገቡ ነው እየጠበቋቸው የነበረው። ዛሬ እኮ ኒማን እንጃዬ ስለማይችል ነው እንጂ እኮ 4 ነበር የሚገባባቸው። ወይኔ ዶናሩማ እንዴት እንደሚያስደስት ግን በኢየሱስ ክርስቶስ። ምን አይነት በረኛ ነህ ግን አንተ በኢየሱስ። ኧረ ዶናሩማ በእውነት እኔ ምን ይሻላል? ቆይ 2 ኳስ እኮ ነው የመለሰው በኢየሱስ። እዛ ኩሳኖፍ አስበላቸው፣ እዚህ ጋር ሁለቱም ሴንተር ባክ እኮ ነው ያስበሏቸው። ከዛ እኔ ምን እንደሆነ አልገባኝም። ኮቫቲችን ለምን እንደማያምኑ። ኮቫቲች ነው ገብቶ አሲስት ያደረገው ሁለተኛው ጎል ላይ። ሃላንድ አይስትም። ከዛ ይሄ ንጥረ ነገር ደግሞ ምንድነው? ቆይ ዶኩ እንዴ ዝም ብለህ ደግሞ አይዙትም። ምን አይነት ድሪብለር ነው? ኧረ በኢየሱስ ክርስቶስ አውት ኦፍ ኖዌር እንደፈለክ ዝጋው አንተ። 11 ተጫዋች የሆነ ነገር ያደርግብሃል ኳሱን ይዞት ሄዶ። በጣም ትችላለህ ዶኩ ከምር እንዴ። ሴሜኒዮ እንኳን አልመጣ ቼልሲ፣ እግዚአብሔር ይባርክ አንተ በልጆች አግኝ። ቼልሲ መጥቶ ቢሆን ጭራሽ ነበር የሚያጦዘኝ። ባለጌ ነው፣ ምንም አይችልም እሱ። ሳካይ ወንድም እኔም እኮ እዚህ ቢገባ ደስ ይለኛል፣ ግን እንዴት መሰለህ አሁን እዚህ እናንተ ሳሊባ ጋብሪኤልና የተከላካይ ችግር አይደለም ያለባት። ሲቲ ቢገባና ማለት ነው አስፈላጊ ሰዓት ላይ ማለት ነው ባክፋስ ብዬ አንተ ምንድነው ቆለው ቅድም ስዘል ነበር፣ ስረጋጋ ነበር፣ መልሼ ስበሳጭ ነበር ሲገባባቸው። ኧረ እግር ኳስ ግን ማን በስመ አብ። ኧረ እግር ኳስ ግን የትም የሌለች ነገር ናት ማርያምን። ኧረ እግር ኳስ መያይ ሰው ግን ጤነኛ ነው በኢየሱስ ክርስቶስ። ይህ ይመቸው ዶኩ ፋራ በስመ አብ ይችላል ማርያምን። ዶኩ ይችላል እንጃይ ኢሊማን እንጃይ። ኧረ በስመ አብ እንዴት ወዶድ ነበር ደግሞ እኮ። ኧረ በኢየሱስ ክርስቶስ። ኧረ በስመ አብ የሚገርም ጨዋታ በኢየሱስ ክርስቶስ። የሚገርም ጨዋታ ማለት። ኧረ ተወተናል። ይመቻችሁ ገነርስ ይመቻችሁ። መድኃኒዓለምን ህሊና ከሌላችሁ አንስና ህሊና እዚህ ጋር ዌስትሃም አርሰናል ላይ ያስጥለው። እኔ ግን እንደዚህ ይቻላል? እሺ ማን አለ ስለዚህ ብናጣም የጋራ ደህንነት ነው። ዌስትሃም ብሉት
ህሊና ከሌላችሁ በሶሻል ሚዲያው ላይ እንደ አዲስ እየተንሰራፋና እየተዘዋወረ የሚገኘው ይህንን ቪዲዮ ልጋብዛችሁ። እንደምታስታውሱት ከሁለት ሳምንት በፊት በፕሪሚየር ሊጉ እጅግ ወሳኝ ጨዋታ በኤቲሃድ ማንቸስተር ሲቲ አርሰናል 2-1 አሸንፎ የዋንጫ ፉክክሩ ላይ እንዳለበት ሙሉ ለሙሉ ባረጋገጠበት ጨዋታ መጠናቀቂያ ላይ ዴክላን ራይስ ጨዋታው እንደተጠናቀቀ ለቡድን አጋሩ ኢትስ ኖት ደን አሁንም አላለቀም ገና ነው የሚል መልእክትን ሲያስተላልፍ ተመልክተን ነበር። ታዲያ አሁን ላይ እንደ አዲስ ይህ ቪዲዮ ሶሻል ሚዲያውን አጥለቅልቆታል። ቫይራል እንደ አዲስ እየወጣ ይገኛል። ታዲያ እናንተስ በዴክላን ራይስ ንግግር ላይ ምን ትላላችሁ? መድፈኞቹ አርሰናሎች እንደዚሁም የሲቲዝኖቹ የማንቸስተር ሲቲ ደጋፊዎች ዋንጫው ማረፊያው የት ይሆናል? አሁንስ ዋንጫው ፉክክሩ ተጠናቋል ወይስ ገና ነው? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ቋጣሪ አለሃ? አዎ ኑር ኑር ኑር። አንተ ስትኖር ነው እያቃጠልኩኝ፣ ሁልጊዜ እያቃጠልኩኝ፣ ከጨዋታ ጨዋታ እያሸነፍኩኝ ይሄንን ዋንጫ እምበላው ማለት ነው። ይሄን ነው የምትበለው? አሁን ታወራለህ ወይ ነው የምልህ። በጣም ተናድጄ ነበር ቅድም በጣም ስትናገረኝ ማለት ነው። ቋጣሪ ምናምን ብለህ ሙልትይዝ ተሰጠህ ምንም ነገር። ሁሉንም የሲቲ ደጋፊ በየቤቱ እየሄድክ በኩርኩም ህፃናት ናቸው ምንም ችግር የለም። በስመ አብ እኔ እንደ ዛሬ ተደስቼም አላውቅም። በቃ ግባ ነው ዝም ብለህ በቃ ዛሬ መንገድ ላይ ስንገናኝ በኋላ ግባ። አልተኛም ብያለሁ እኔ ዛሬ በፍጹም አልተኛም። ይሄ ስንተኛ ቪዲዮ መሰለህ? ይሄ ራሱ ሰር ለቋጣሪ የማይሆን ቲም ኤቨርተን አዲስ ህግ መጥቶ ሻምፒዮንስ ሊግ ይሳተፋል። አዎ በፍጹም ይሳተፋል። አስቶን ቪላና ሊቨርፑል ውጡ ምንም ኖራችሁ አጠቅሙም ራሱ። ኤቨርተን ግን በህግ አምላክ ኧረ እሱን እንዳትነኩብን፣ ኤቨርተን እንዳትነኩብን። ይመች ኤቨርተን የልጅነቴ የመላ ዘመኔ ግባ። አረ ወያላ በእናትህ አትረብሽ በእናትህ። ሲጀመር ይህን ዋንጫ በልተዋል ነበር እንዴ? በልተዋል እኮ። ለምንድን ነው እየመጣ የምታለቃቅሰው? ሲቲ ለምን አንድ ነጥብ በልተዋል። በቃ እንኳን በላኸው አሁን ዝም በል። ማይክል ኦሊቨር ደግሞ ብላችሁ መጣችሁ። ማይክል ኦሊቨር የሲቲ ተከፋይ ነው። ተቃጠልክ። ሶስታቻ ስንወጣ አንድ ነጥብ ስናገኝ ተቃጠልክ። ለምን ከዌስትሃም ነጥብ እንደምትጥል በጣም ፈርተሃል መሰለኝ። በጣም ፈራ እንዴ? በጣም አንድ ነጥብ ስናገኝ በጣም ፈራ እንዴ? ይሄን ያህል ማይክል ኦሊቨር የሲቲ ተከፋይ። ማይክል ኦሊቨር በዚህ ሲዝን የዳኘነን 4 ጨዋታ 4ቱንም ከቪላ ተሸነፍን፣ ከዌስትሃም አቻወጣን፣ ከቼልሲ አቻወጣን፣ ዛሬ ከኤቨርተን አቻወጣን። ማይክል ኦሊቨር የዳኘንን ጨዋታኛ አናሸንፍም ሲጀመር። እንደውም እኛ እንደ በደል ሶስታቻ ያደረግንበትን ሰዓት ለምንድን ነው የጨመረው? ለምንድን ነው እስከዚያ ያጫወተው? ኧረ እባክህ ተጫዋች ተኝቶ አድር ታይም ላይ ተጫዋች ተኝቶ ስንት ሰዓት ሙሉ በልቶት ተቀይሮ ምናምን 97 እንኳን ሳይድ ነው ያገባ ነው። እና ለምን እስከዛ ድረስ አጫወተ? ኧረ እባክህ ተው እንጂ። እንደውም ለአራተኛ ጎል ማጫወት ነበረብን። የማይሆን ሰዓት ላይ ነው የነፋው። አንተ ግን በጣም ፈሪና ቡድንህን ስለምታውቅ አንድ ነጥብ ማግኘታችን አናዶ ዳኛ እንደ ሰበብ ይዘህ መጣ። ከሳምንታት በፊት በመድፈኞቹ አርሰናሎች ላይ ሲሳለቅና ሲቀልድ የተመለከትነው የማንቸስተር ሲቲው ደጋፊ በዛሬው ዕለት ቡድኑ በኤቨርተን በሂል ዲኪንሰን ስቴዲየም በአንድ አጋጣሚ 3-1 እና 3-2 በተመራባቸው አጋጣሚዎች ላይ በእንደዚህ አይነት ጭንቀት ውስጥ ሆኖ ታይቷል። በርካቶችም ታዲያ በተለይም የአርሰናል ደጋፊዎች ይህንን ምስል በሶሻል ሚዲያው ላይ እየተቀባበሉት ይገኛሉ። እንደሚታወሰው ከሳምንታት በፊት መድፈኞቹ አርሰናሎች ላይ እናንተ ቦትለሮች ናችሁ፣ የዋንጫ ፉክሩን መልሳችሁ አሳልፋችሁ ትሰጡናላችሁ፣ ዋንጫውን ዘንድሮ አታሳኩትም በማለት ከፍተኛ የሆነ መነጋገሪያና የትኩረት ማዕከል ሆኖ የሰነበተው ይህ የማንቸስተር ሲቲ ደጋፊ ዛሬ ደግሞ በተቃራኒው ቡድኑ በተቸገረበት ምሽት ላይ በእንደዚህ አይነት ሁኔታ ቆዝሞ መታየቱ በርካቶችን አስገርሟል። ታዲያ እናንተ ስለዚህ ደጋፊ ሁኔታ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። እኔ ነኝ የሞትኩት፣ አንተ አይደለህም። አንተ አይደለህም የሞትከው፣ እኔ ነኝ። እኔ ወንድም ነው የሞትኩት። ምን ተባብለን ነበር? አንተ ምን ተባብለን ነበር? ምን አቅደን ነበር? በአዲስ ዓመት ምን አቅደን ነበር? ኢቲን ማለት ነው ባለቀ በ96ኛው ደቂቃ በሞተ ሰዓት ዶጉን ላከላቸው። እግዚአብሔር ዶጉን እኔ በጌታ ስም እኔ ማርክ ጉ የሚባለው ተጫዋቻችሁ ማለት ነው። አንተ ምን ያማዋል እንዴ? ሳይኮኖ ልጁ አሲስት ታደርጋለህ። ለኤቨርተን ተጫዋች አሲስት ታደርጋ። እኔ እዚህ ጋክፖና ኮናቴ ላለው ይባሰማል። በመድኃኒዓለም አሲስት ወስዶ ኳስ አሲስት ያደርጋል እንዴ? ዶናሩማ ራሱ ምን አይነት ስህተት ነው የሰራው? አንተ ኮርና እየተመታ እያየክ ከአፍሪኮች ጋር ጉፍጥጥ ብሎ ባዶ ጎል ትቶ ሄዷል። ከዛ ደግሞ ፋውል አረኒ ትግስቱን ይስጣችሁ፣ ትግስቱን ማለት ነው። ለሲቲዎች ግን ባለቀ ሃላንድና ዶጉን ላከላችሁ ነው የሚለው። በቃ ላከላችሁ። አቻ ቢያንስ አቻውታችኋል፣ ትሸነፉ ነበር። ባለቀ ሰዓት ግን ሲቲ የተፋለጣት ነገር ነው የተመቸቼ።
እኔ ሲቲዎች እኔ ፈጣሪው ናችሁ። እኔ ማርኩ ኧረ በመድኃኒዓለም ሆነ ተከናወነ። እሰይ ለኢትዮጵያ ሕዝብ ተከናውኗል። ወዴት ነበር የሚሄደው? በዚህ ላይ በዚህ ኮምፓሴን አጠፋችሁ። ኮምፓስሽ ይጥፋ። ለአርሰናል ዋንጫውን አሳልፎ የሰጠው አሰልጣኝ ዴቪድ ሞይስ ከጨዋታው መጠናቀቅ በኋላ ትክክለኛ አስተያየት ተናግረዋል። እንግዲህ ማንቸስተር ሲቲ እና ኤቨርተን 3-3 ከተለያዩ በጨዋታ መጠናቀቅ በኋላ በነበረ ፍላሽ ኢንተርቪው ዴቪድ ሞይስ ሀሳቡን ሲሰጥ ምንድን ያለው? እውነት ለመናገር ጨዋታውን ለማሸነፍ ተቃርበን ነበር፣ ነገር ግን ሁለተኛ ሃላንድ ያስቆጠረውን ጎል የተከላከልንበት መንገድ ለዚህ ሁሉ አብቅቶናል። ማንቸስተር ሲቲዎች እጅግ በጣም ጥራት ያላቸው ተጫዋቾች እንዳላቸው እናውቃለን፣ ነገር ግን በጨዋታው እኛ በጣም አሪፍ ነበርን ሲሉ ተደምጠዋል። እንዲሁም ደግሞ ሀሳባቸውንም ሲቀጥሉ በረፍት ሰዓት ተጫዋቾችን ወደ ማንቸስተር ሲቲ ጠጋ ብለው በደንብ ፕረስ አድርገው እንዲጫወቱ ነበር ያዘዝኳቸው። ያንንም ደግሞ አላሳፈሩኝም። እጅግ በጣም በሚገርም ወርክ ሬት ነበረ ሲፈጽሙልኝ የነበረው። በአጠቃላይ በተጫዋቾች ፐርፎርማንስ እጅግ በጣም ደስተኛ ነኝ ሲሉ ነበረ ዴቪድ ሞይስ ሀሳባቸውን የሰጡት። ለማንኛውም ማንቸስተር ሲቲ ከዚህ በኋላ አንሰራርቶ እንግሊዝ ፕሪሚየር ሊግ ዋንጫ ማንሳት ይችላል ወይ? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። እንደዚህ አይነት ምርጥና ድንቅ እግር ኳስ ቪዲዮዎችን በየቀኑ በየሰዓቱ ወደ እናንተ ስለማድረስ ይህንን ፔጅ ፎሎ ማድረግ እንዳረሱ። የኤቨርተኑ ግራ አጥቂ ኢሊማን እንጃዬ ከተጫወትክባቸው ስታዲየሞች ውስጥ ምርጡ ለአንተ የቱ ነው ሲባል ኦልትራፎርድ ብሏል። ለምን ሲባል በ10 ተጫዋች ስላሸነፈ። Heavy breath in, let's go now! Enemy territory ahead. Stay sharp. This is the season we take it back now. በዛሬው የሲቲ ውጤት የተደሰታችሁ የአርሰናል ደጋፊዎች መጀመሪያ ፎሎ እያደረጋችሁ፣ ፎሎ ካላደረጋችሁ ደግሞ ኮፒ ሊንክ እያደረጋችሁ ይህንን ቪዲዮ ጀምሩት። ምንም ለማለት አይደለም። ምን ለማለት ነው? ነገ የአርሰናል ተጫዋቾች ወደ ስቴዲየም ሲወጡ አትሌቲኮ ማድሪድን ለመግጠም የደጋፊውን ስሜት አስቡት። በቃ ወደ ስቴዲየሙ ሲወጡ እንዴት ያለ አጀብ፣ እንዴት ያለ መቀወጥ ነው የሚቀወጥላቸው። ቢስሚላ እሱን ለማየት ነው የጓጓሁት። በቃና አትሌቲኮን በምን ሞራል ነው ሄደን የምንቀጠቅጠው? በቃ እንዴት ነው የምናሸው የሚለው ነገር ነው እያጓጓኝ ያለው። ኤፕሪል ወር ማለት ነው አሰቃይቶናል። ኤፕሪል አሰቃይቶናል። ሜይ ነው እናሰቃያችኋለን። የሳቃችሁብን፣ የቀለዳችሁብን፣ ሚም የሰራችሁብን ሰዎች ሁሉ ነገ ከነገ ወዲያ እናንተን ስንቀጠቅጥ ነው ምንውለው ምናድረው። ተዘጋጁ ለማለት ነው። ቀጥታ ትኩረታችንን ለጊዜው ወደ ሻምፒዮንስ ሊጉ እናደርጋለን። ወደ ፋይናሉ እናልፋለን። ከዛ ወደ ፕሪሚየር ሊጉ እናደርጋለን። ከዛ ዌስትሃምን እንቀጠቅጣለን። ይመቸን። Ela é bonitinha, ela tá querendo, ela faz carinha e joga o cabelo. Penelope, charmosa, joga pra mim, mas tem que ser de costa. Penelope, charmosa, embrasadinha, não quer mais ir embora. Penelope, charmosa, Penelope, charmosa. não quer mais ir embora. እኔ ኤቨርተን ማለት ነው ህይወቴ ሙሉ ማለት ነው ውለታችሁ ይኖርብኝ ነበር እኮ። ለዛሬ ትንሽ እኮ በቃላ ፍራክሽን ኦፍ ሰከንድ እኮ ነበር የቀረችው። 3-2 ሊያልቅ በእናታችሁ። ወይኔ አረ ኤቨርተን ግን በኢየሱስ ስም አረ እግር ኳስ ግን ከምር ባለጌ ነች። በስመ አብ ባለጌ ነች። ወሽመጤ እንዴት ቁርጥ እንዳለ ከምር በቃ አረ እንደዛ ቢሆን አቻ ነው የወጡት። ግን በቃ ከሙኑ እስከ መጨረሻው ድረስ እስከ ደም ጠብታ ድረስ ይቋጠር ነው። እሺ እስከ ዋንጫው ድረስ የምንሄደው እግዚአብሔር እንድች ተሳስታችሁ መቋጠራችሁ እንዳፈቱ ተሳስታችሁ። ኤቨርተን የልጅነቴ ዛሬ እኮ ለትንሽ እኮ ነው በእናትሽ ስለ ጨዋታው አረ በስመ አብ ወልድ ይኸውላችሁ የመድፈኛው ፋሚሊ ይህንን ቪዲዮ የምሰራው ማለት ነው አይ ነው በዚህ ሰዓት ማለት ነው ይህ ቪዲዮ መስራት እንደሌለብኝ ምናምን በደንብ አውቃለሁ። ግን ከዚህ በፊት እንደዚህ አይነት ቪዲዮ ሰርቼ አልወጣምና አትሊስት በዚህ ሰዓት እንዳልተኛችሁ አውቃለሁ። እና ምንም የሚቀነስ ነገር የለም። አንድ ሰው 3 ጊዜ ብቻ ኮፒ ሊንክ ያድርገው እንዲወጣ ስለምፈልግ ነው። ብሩክ ኤክሶ ማለት ነው ቻሌንጅ ተሰጥቶታል እና ብዙ ገንዘብ ነው የሚያገኘው። የአርሰናል ብሩኬን ከዚህ በፊት የምታውቁት ከሆነ ማለት ነው ለሌሎች ሰዎች ምናምን ቻሌንጆች ልክ አቺቭ እንዲያደርጉ ምናምን ነገር ሰፖርት ሲያደርጋቸው የነበረ ሰው በጣም ብዙ ሰዎችን ሰፖርት አድርጓል። ቲክቶክ እንደዚህ ወደ ቲክቶክ ከመጣ በኋላ
ለሱ እንደዚህ አይነት ቻሌንጅ ሰጥቶ ደግሞ ቶሎ መድረስ አለብን። የጎስትን ባጭር ጊዜ ውስጥ እንዴት እንደሞላ ነው ታውቃላችሁ። ስንተባበር ማሱ እዚህ ጋር አርጂ ኤንድ ፋሚሊ ምናምን የሚለው ሪል ስቴትን ማለት ነው 100 ሺህ ማስገባት 30 ሺህ ደርሷል። አሁን ቀኑ እየገፋ ስለሆነ በቃ ፎሎ ማድረግ ነው። የአርሰናል ደጋፊዎች እንደዚህ እናንሳለን እንዴ? የሌሎች ደጋፊዎች ሆናችሁ የሆነ ሰው ሲያገኝ ደስ የሚላችሁ ሰዎች ምናምን እንደዚህ አይነት ሙድ ያለባችሁ ያራዳ ልጆች ገብታችሁ ፎሎ አድርጉት ማለት ነው። በጣም ቀላል ነገር ነው። እንዳልኳችሁ ነው። ብሩኬ ከዚህ በፊት ሌሎች ሰዎችን ሰፖርት በማድረግ የሚታወቅ ልጅ ነው። እንደዚህ አይነት ቻሌንጅ ሰጥቶ ደግሞ እንደውም እንደዚህ ድጋሚ ቪዲዮ መስራትም የለበትም ቱ ቢ ሆነስት። ምክንያቱም ይደብራል። በቃ እንደዚህ ፎሎ አድርጉልኝ ምናምን ማለት ይደብራል። ሳይሰራ ይሄን ነገር አቺቭ ቢያደርግ አሪፍ ነበር። ግን እንደዚህ አሁን ድጋሚ እሱ ራሱ መስራት የለበትም። ደስ አይልም። እንደዚህ አይነት ሙሉም የአርሰናል ደጋፊዎች የለብንም። አሁን ገብታችሁ ይሄን ቪዲዮ የምታዩት በሙሉ ፎሎ አድርጉ። ግን ይሄን ቪዲዮ ኮፒ ሊንክ በማድረግ ነው የምትተባበሩ። ምክንያቱም ቪዲዮ ከወጣ ብዙ ፎሎ የማድረግ ፕሮባቢሊ ይኖረዋል። ሁላችሁም ኮፒ ሊንክ አድርጉት ይሄን ቪዲዮ 3 ጊዜ ብቻ ብዙ አላስቸገራችሁ። ይመቻችሁ። ሪያን ቼርኪ ጨዋታው ካለቀ በኋላም እንግዲህ እንባ እየተናነቀው ቆሞ ታይቷል ማለት ነው። አመቱን ሙሉ እንደ ልብ ሲንበላጠጥ የነበረው ተጫዋች በስተመጨረሻም ልኩን አግኝቷል። ባረክ እግዚአብሔር ይባርክሽ። ትልቅ ሰው፣ በእውነት ትልቅ ሰው። ኤቨርተኖች ሲቲን ሜዳ ላይ ብቻ አይደለም ነጥብ ያስጣሏቸው። የኤቨርተን ደጋፊዎች ለሲቲ ደጋፊዎች የአርሰናልን ሎጎ ስልካቸው ላይ አድርገው እያሳዩ ሲያበሽቋቸው ነበር እና ይሄንን ሳይ ይሄ ሰውዬ ነው ትዝ ያለኝ። ቦትሉን አድርጎ ምናምን አርሰናል ላይ ሲያላግጥ የነበረው። ሲቲ ይገባችኋል፣ ገና እናበሽቃችኋል። በህይወት እንደ መበቀል የሚያስደስት ነገር አለ? ወንድነትህን በተግባር ስታሳይ። አፉን ሲከፍት የነበረው ሰውዬ ውሏል። ምክንያቱም በተግባር ነው የምታሳየው። በቃ ያኔ ቀወጠ አበደ ምናምን ሚዲያ ምናምን ሆሆ አሉለት ምናምን። አሁን እንደዚህ በቃ ትወረዳለህ። መጨረሻ ሳታየ ሰውን አትናገር። ነገ የቆንክ ቢመስል አልጨርሰውም። ስለዚህ መጀመሪያ አለመናገር ማሰብ ነው። መጀመሪያ ትወረዳለህ። እንደዚህ የአርሰናል ደጋፊ ኮፒ፣ ፎሎ፣ ሪፖስት እያደረግ ላክላቸው በእናትህ። ይመቻችሁ። ወይኔ ሲቲ ተርፏል! ወይኔ ሲቲ ተርፏል! አቤት 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 አቤት! አንተ ዶኩን ሰጣቸው እግዚአብሔርን እንጂ ጉድ ተሰርቶ ነበር። ሰከንድ አፍ ኤቨርተን፣ ቆይ ለዋንጫ የሚጮቱ አርሰናል ነው ኤቨርተን ነው እንዴ? ከልባቸው እኮ ነው የተጮቱት። ኢንዳዬ የተባለ ሰውዬ የሲቲ ደጋፊ ሆኖ ተገኘ እንጂ 4-1 ምናምን ገለውት የሚወጡ ጨዋታ ነበር ኤቨርተኖች እና የአርሰናሎች ምሽት ነበር የሚሆነው። ነገ ስራም እንዲሁም ትምህርትም አለመኖሩ ተመስገን ነው። ዶኩን ግን አመስግኑ እግዚአብሔርን። ዶኩ ከምንም ጌሂ ነው ያበላሸው ጨዋታውን፣ ግን እንደዛም ሆኖ ማኔጅ ማድረግ የሚችሉ ጨዋታ ነበር። ወይኔ ሲቲ። እሺ አሁን ነገ እንዴት ነው የሚዋለው? ፔፕ ጋርዲዮላ በዚህ ሰዓት አርሰናልን አስመልክቶ በርካታ እግር ኳስ አፍቃሪያንን ያነጋገረ ንግግርን አድርገዋል። አሁን ባለው ሁኔታ አርሰናል ሻምፒዮን ይሆናል ሲሉ ፔፕ ጋርዲዮላ ተደምጧል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ አሁን ሊጉ የሚያሳየው አርሰናል አሸናፊ እንደሚሆን ነው፣ ትኩረት ማድረግ አለብን ሲሉ ተናግረዋል። አርሰናል አሁን የሊጉ መሪ ነው፣ ምንም አይነት ነጥብ መጣል አንችልም፣ መደናቀፍ የለብንም፣ ነጥብ ከጣልክ ለማገገም አስቸጋሪ ነው ሲሉ ገልጿል። እናንተስ ስለ ጋርዲዮላ ንግግር ምን ትላላችሁ? ሀሳባችሁን አጋሩኝ። በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሁኑ። አርሰናል ደጋፊዎች አሁን ፔፕ እድሉን ሰጥቶታል። አርቴታና ልጆቹ ይህን እድል ይጠቀማሉ የሚለው ነው የሚያሳስበው። መጀመሪያም አርሰናልን ዋንጫ እንዳያነሳ ስጋት የሆነበት እኮ ፔፕና ልጆቹ እኮ አይደሉ፣ አርቴታና ልጆቹ ናቸው እንጂ በግድ ፔፕን ጎትተው ነው ዋንጫው ፉክክር ያመጡት እኮ እንጂ እኮ አሁን 3 ሳምንት 4 ሳምንት ሲቀረው ስለ ዋንጫ ፉክክር ልናወራ አይገባም ነበር በሁለቱ መካከል። ግን አርቴታና በሞቴ ብሎ አመጣው። አሁን ደግሞ ይሄን እድል ሰጥቷል። አሁን ቻንስ ተገኝቷል። ግን ይሄን እድል ይጠቀማል እንደሚለው ነገር ደግሞ ያሳስባል። ምክንያቱም ካንዳሉ 2-3 እያሳየ ስለነበር አርቴታ እሳየው ከተጠቀመው ማሻአላህ ማርት አይደለም ፋሚሊ ብዙ አጠብቁ። ምክንያቱም ስጋቱ ማን ነው? ፔፕ አይደለም፣ ስጋቱ ራሱ ነው። አርሰናል ከደከመ ነው ሌላው የሚበላው ብያለሁ፣ ሁሌም እናገራለሁ። አሁንም እንግዲህ ቦይስታም አሸንፈው እነዛ ያሉትን ጨዋታዎች አሸንፈው ከሄደ ማንንም አይጠብቅም ማለት ነው። የማንንም መጣል አይፈልግም ከዚህ በኋላ። ይሄን እንዴት ይጠቀማል የሚለውን አብረን እናያለን። ግን ብዙ አጠብቁ፣ ብቻችን ኢንጆይ ማድረግ ነው። እኔ የተሰማኝ ይሄን ነው። እናንተ የተሰማችሁን ደግሞ ኮሜንት ላይ አስቀምጡ። ቪዲዮ ከተቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። በነገራችን ላይ ይሄ ፎቶ ማለት ከጨዋታው በኋላ ኤቨርተን ጨዋታውን ከጨረሰ በኋላ አርቴታን ሱፍ አልብሰውት እንዴ አልገባኝም እኮ እኔ። በነገራችን ዴቪድ ሞይስን ከዚህ ጊዜ ጀምሮ ነው የምወደው። አርቴታን ወደ ፕሪሚየር ሊግ ያመጣል ሲጀመር ማን ነው? ዴቪድ ሞይስ።
አቤት ዴቪድ ሞይስ ከዚህ ጊዜ ጀምሮ ነው የምወደው። እናንተ ሳትወዱትም እስኪ ፍቅራችሁን ኮሜንት ላይ ለዴቪድ ሞይስ። ይመቻችሁ አርሲዎች፣ ይመቻችሁላችሁ። ሁሉም የአርሰናል ደጋፊዎች አሁን ላይ ይህንን ጭፈራ የሚጨፍሩ ይመስለኛል። ምክንያቱም ደግሞ ባሪ የፕሪሚየር ሊጉን ዋንጫ ስለሰጣቸው። ማን ሲቲ ነጥብ ጥሏል። ጅብ ከሄደ ውሻ ጮኸ ሆነበት እንጂ ማንቸስተር ሲቲ ጭራሽ ጊቫፕ የማያረግ ክለብ ነው። አንተ ምን አይነት ጨዋታ ነው የተጫወቱት? በሰኞ ቀን እንደዚህ አይነት ጨዋታ እመለከታለሁ ብዬ አልጠበቅኩም። ምን አይነት ጌም ነው የተመለከት ነው። ኤቨርተን ግን ኢሊማን እንጂ የሚባል ተጫዋች ማለት ይሄ ጨልፋ ሀገር እዛ ቡድን ውስጥ አያስፈልግም እንዴ! ምንድነው የሚስተው ኳስ እንዴ? ከበረኛው ጋር የተገናኘ አንተ ይስተዋል። ምንም በቃ ጎል ማግባት የማይችል ተጫዋች ነው ኢሊማን እንጂ ቢወጣ ኳስ ቢያቆም ይሻለዋል። ጭራሽ ነው የማይችለው። ምን አይነት ጨዋታ ነው የሚጫወተው? አንተ ባለቀ ሰዓት ትንሽ ደቂቃ መከላከል ያቅታቸዋል። አረ ኤቨርተን እናቴ ተሞት። ለማንኛውም ነጥብ ጥሏል ማንቸስተር ሲቲ 3-1 ወጥቷል ማለት ነው። የሚገርም ጌም ነው የተመለከት ነው። የምር ለጌሙ ግን አጨብጨብ ያለው ይማቻችሁ። ሩኒ ደግሞ ምን አለ? ኖ ኖ ኖ ኖ ኖ ኤቨርተን በደንብ አድርጎ የሚያስጥለው ክለብ ነው። እመኑኝ ኤቨርተን ላይ ይቆማል ማንቸስተር ሲቲ አለ። መጨረሻ ላይ ሩኒ ምን ብሎ ደመደመ? ልክ እኔ ማስተካከያው እንደሰጠሁት ነው። በአንድ ነጥብ ልዩነት ዋንጫ ይወስዳል ብዬ ነበር ቀድሜ የተናገርኩት ነው። አሁን ማስተካከያ በአንድ ነጥብ ልዩነት የፈለገ ካልኩሌሽን ሲሰራ ላይመጣ ይችላል። አይመጣም። አሁን ካሉት ቀሪ ጨዋታዎች ከከሌ ጋር አቻ ቢወጣ ከከሌ ጋር ብንል ግን በሁለት ነጥብ ልዩነት ያለውን የሮኒን ሐሳብ እንድጋራ አድርጎኛል እኔም ማለት ነው። እሱ የሚለው ኤቨርተን ላይ ነጥብ ይጥላል፣ ማንቸስተር ሲቲ ዋንጫ ይነጠቃል ብሎ ድምዳሜ አድርሷል። ይሄ ለሁለት የተከፈለ ሐሳብ በሌሎቹም የቀድሞ ተጫዋቾች ጭምር የመጣ ጉዳይ ነው። ግን 3-3 መሆኑ አይደለም፣ ገና ይጥላል ይሄ ቡድን ገና ይጥላል ነጥብ። አርሴናል ደግሞ አይጥልም ከዚህ በኋላ። ለማየት ያብቃል። ሆነ ተከናወነ። እሰይ ለኢትዮጵያ ሕዝብ ተከናውኗል። ወዴት ነበር የሚሄደው? በዚህ ላይ ይችላል አባቴ ቋጠሯችን ሰርቷል ይላል የጣጤ ቤተሰብ ፋሚሊያን በሙሉ ማለት ነው። ሁለተኛው እዝ እንግዲህ በዛሬው ቋጠሯችን ሰርቶ ማለት ነው የሲቲን ቤት ድባቅ መተነዋል ይላል። እንግዲህ ይቻላል ጣጤያን ስላልውልም ጣጤያን ነቃ